ከታላቁ ማራዶና በላይ እንደሚወዱት ለመናገር የላ ቦምቦኔራ ተመልካቾች አሁንም ድረስ ድምጻቸውን ከፍ አድርገው ይዘምሩለታል። ክለባቸውን ለቆ ባርሴሎና መቀላቀሉን ያላመኑ ደጋፊዎች ቤተሰቡን እስከ ማገድ ደርሰውም ነበር። የእሱ ስም በወርቅ ቀለማት የተጻፉበት ታሪክ ብቻ ነው እንዲኖረን ምንፈልገው ይላሉ የቦካ ደጋፊዎች ከሱ ጋር ከልብ የመነጨ ትስስር እንዳላቸው ለመግለጽ። እሱም እነሱን እንደ ቤተሰብ አካል ነው መቆጥሮ ይላል። ለኳስ የተለየ ፍቅር አለው። ይህንንም ሲገልጽ በህይወቴ 3 ነገሮች ብቻ አሉ፣ ቤተሰቤ፣ ጓደኞቼና ሁሉን ነገር የሰጠኝ እግር ኳስ ብሎ ንግግሩን ይጀምራል። ኳሱን ስለያዝኩት፣ ስለማናገረው፣ ስለምነካካው እንዲሁም ስለምስመው ብዙ ሰዎች ያበርኩ ይመስላቸዋል። ኳሱን በደግነትና በፍቅር የምትይዘው ከሆነ ያንኑ ስሜት ይመልስልሃል ይላል። ሆዜ ፔከርማን ስለሱ ሲናገር እሱ ቀርፋፋ እንደሆነ ብዙዎች ይናገራሉ። ነገር ግን ኳሷ ወደ እግሩ ስትገባ አእምሮ ፈጣን ነው። ደግሞም ሰዎች ያልተረዱት መፍጠን ያለበት ኳሱ እንጂ ተጫዋቹ አለመሆኑን ነው ይላል። ከ20 ዓመት በፊት አንድ ክስተት ተፈጠረ። አርጀንቲና ሰርቢያና ሞንቴኔግሮን 6-0 ባሸነፈችበት ጨዋታ ላይ የጨዋታው ኮከብ የነበረው ተጫዋች ከ105 ፓሶቹ 104ቱ የተሳኩ ነበሩ። 99% ትክክለኝነት። በዓለም ዋንጫ ታሪክ ከ1966 ጀምሮ ይህ ነገር ተፈጥሮ አያውቅም ነበር። ዓለም በሙሉ በዚህ ተአምር ተደነቀ። ጋዜጦች በሙሉ የእሱን ፎቶ በመጽሔታቸው የፊት ገጽ ላይ በማድረግ እውነተኛውን የእግር ኳስ ትርጉም ገለጸልን በማለት አሞካሹት። በሜዳ ላይ ቀርፋፋ የሆነው ተጫዋች በሜዳ ውስጥ ለሚደረጉ እንቅስቃሴዎች ሁሉ እስትንፋስ ነበር። ጨዋታን የሚረዳበት ተረድቶም የጨዋታውን ቴምፖ የሚቀይርበት መንገድ ያስገርማል። አይሯሯጥም፣ አይታገልም፣ መከላከሉንም አያግዝም፣ ታክለኛም አይደለም። ኳስ እግሩ ስር ስትገባ ግን ምን ማድረግ እንዳለበት ጠንቅቆ ያውቃል። በሚያደርገው ነገር የዓለም እግር ኳስ ተመልካች ልብ ውስጥ ተቀምጧል። እግር ኳስን ካጣፈጡልን ቅመሞች መሃል አንዱ የሆነው ሁዋን ሮማን ሪኬልሜ